ማለት የመድረክ መብራት የመድረክ ኮከብ ወይም የመድረክ ንግስት ብላት ምንም ያንሳታል እንጂ አይበዛባት። ወደፊትም እንደው እድሜ ኖሮኝ እንደው ጃጀት ብዬም እንደው አብሬ እንዲህ አይነቱን ነገር ብሳተፍ በጣም ነው ደስ የሚለኝ። እኔ አንደኛ አሞኛል፣ በሽተኛ ሆኛለሁ ማለት ምኔን እጄን የቱ እጄ መስሪያ ግራ እጄ ሁሉን ነገር አቀላጥፋ የምትሰራ በቲያትሩ፣ በሀገር ባህል ውዝዋዜው፣ በዘመናዊው፣ በክራሩ፣ በድምጿ ሙያዋ ተሰፍሮ የሚያልቅ አይደለም፣ የሚትረፈረፍ ነው እንጂ እና ይቺ ሴት በድንገት ታማ እንደዚህ ውድቅ ብላ በመቅረቷ ሁላችንም እናዝናለን። ግን ይሄ የተደረገላት የመጽሐፍ ዝግጅት በእውነት አቶ ጌታቸው ደባርቄን ከልቤ አመሰግናለሁ። እንዳሞራ ሰው አርጎ ፈጥሮኛል፣ አልበር እንዳሞራ ሰው አርጎ ፈጥሮኛል፣ አንተን ባጣ ጊዜ ግራ ይገባኛል። ያቺ ያሳለፍናት ጊዜ ትዝተዋል ገብተዋል። እኔ አሁን በመጫወት ጊዜ ምንድነው እኔ ትዝ የሚለኝ ድሮ ያሳለፍኩት ያ ወድጄው የነበረ ሰውዬ ይመጣብኛል። እኔ ለሰው እኮ አይደለም ዘፈነው ለራሴ ነው እና ያ ሰውዬ ይመጣብኛል እና ለዛ ነው ገባ ያ ነው ህዝቡንም እንትን ሊለው የሚችለው እንጂ ዝም ብላ አንተ ሰውን ለማስደሰት ዝም ብለ ወተህ እንትን ብትል ዋጋ የለውም። ስሜት ከዚህ መፍለቅ አለበት። እኔ ሁልጊዜም ስጫወት ባለቅስ ደስ ይለኛል። እውነቴን ነው፣ ግን እየመለስኩት ነው። ብዙ ትዝታዎች አሉኝ፣ ብዙ ያሳለፍኳቸው እንትን የወደድኩት የጠላሁት የጠላኝ ብዙ ነገር አለ አይደል? ያ ይመጣል። ያን ነው እኔ እንደገና ፍቅር እንደገና መውደድ እንደገና አይገኝምና እኔ ለህዝብ ብዬ ህዝብን ለማስደሰት የምጥረው ነገር የለኝም። ያ ይመጣብኛል እና ያም ተመልካች ይላል ያሳለፈው ጊዜ አለ። ህዝብ ሲቀበልህ እኮ ደስ ይልሃል። እና እኛን የሚቀበለን ምንድነው? ያቺ የድሮዋ ትዝታ ሁኔታችን እንዴት እንደነበረ አስናቀች ወርቁ ምን አይነት ነበረች? እንደዚህ አይነት ነበረች። ሁሉ ነገር ያቀኛል። ቀበጥነቴ፣ አለባበስ በቃ እኔ ጉዳይ አይደለም። መልበስ፣ ማጌጥ፣ ማፍቀር በቃ እኔ ሽሮ በርበሬ አላስብም። አሁን ነው የማስበው። ገባ ያ ነው እና ህዝቡ ይቀበለናል ምን ጊዜም እና ከስሜት ሆነ ስትሰራለት ያ ነው አንዳ ታሪክ የለውም። ልበልስቲ ላመጣው ልበልስቲ ላመጣው ቢወጣልኝ ብገላገለው ቢወጣልኝ ብገላገለው ልበለ ምነው ከሳሽ ተቋርሽ ልበለ ሆነ ጥያቄያችሁ ልበለ ሰው አለይ በሆዴ ታላቋን የኪነ ጥበብ ንግስት ያስናቀች ወርቁን ታሪክ መጻፌ ታሪኳን ሙሉ በሙሉ ጽፌያለሁ ለማለት እንድናገር አያበቃኝም። ምክንያቱም እሷ በጣም ብዙ ነች፣ እጅግ በጣም ብዙ ሰው ነች፣ ብዙ አርቲስት ነች፣ ብዙ ከያኒ ነች። ያንን ሁሉ ለመጻፍ እንኳንስ በእኔ አቅም ወደፊት ይህንን እኔ የሰራሁትን መጠነኛ ስራ አይተው በዚያ መንደርደሪያነት የሚጽፉ ሰዎች ያሳምሯት እንጂ እኔ በጣም በሰፊው ጀምሬ በጣም ብዙ ጊዜ የወሰደ አጻጻፍ ጽፌ አልጥማል። በናፍቆቱ ጎዳኝ ልበለ በእጅኝ ላልዳስሰው ልበለ ባይኔ ይታየኝ ልበለ ባይኔ ይታየኝ ልበል እስቲ ላመጣው ልበል እስቲ ላመጣው ቢወጣልኝ ብገላገለው
አይ መቼም ይቅርታ አድርግልኝና የኢትዮጵያ ሕዝብ ችግርን ካወቀ ደግ ነው። እውነት ለመናገር በጣም ደግ ነው። አሁን ለምሳሌ እኔ እንዲሆንኩኝ ብዬ በጋዜጣ ባወጣ እኔን የማያሳክመኝ ሰው የለም ማለት አልችልም። እታከማለሁ በትክክል እና ግን ይሄንን አላረግም። እግዚአብሔር እንዳደረገ ያድርገኝ ገባ እንጂ አያበለው በለው አያበለው በለው አያበለው በለው አያበለው በለው አያበለው በለው አያበለው በለው መሄድህ ነው አሉ መሄድ ነው ወይ ልክ ነው። ምን እኛ እንደውም አሁን ጥሩዎች ነን እኮ እኛ እኮ በጥሩ ነው ያለ ነው። ያለፉት አርቲስቶች ልበል በተለይ የሀገር ፍቅር አካባቢ የነበሩ እንደ ግል ሰራተኛ እየተባረሩ ነው። ተባረው የሬሳቸው መግቢያ እንኳን ቤት ያልነበራቸው ቤቱን ቤት ያሰኙት ቲያትር ቤቱን ገባ። በዛ በሚሰደብ ጊዜ አዝማሪ ምናምን በሚባልበት ጊዜ ግን እየፈነቀሉ እያስወጣቸው 5 ሳንቲም ሳይኖራቸው እንዳልሆነ የሆኑ የሞቱ አሉ። እኛ እኮ ጥሩ ኑሮ ነው ያለነው። አሁን በእውነት እኛ ጥሩ ነው፣ ብዙም አልተጎዳንም። ዓለምዬ 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 እኔ ላንተ ብዬ ልምጣ ወይ ኮብልዬ በአየር ላይ በረርኩኝ ሴቷ ክንፍ አውጥቼ በአየር ላይ በረርኩኝ ሴቷ ክንፍ አውጥቼ በሽተኛ ሆኛለሁ ማለት ምኔን እጄን የቱ እጄ መስራዬ ግራ እጄ እና ምናልባት አይተህ እንደሆነ አቤት አቤትን ጀመርኩ። አቤት አቤት እንግዲህ በቀኝት ነው በእንደዚህ ነው የሚሄደው እና አላስቻለኝም ጥሩ ለመሄድ ወዲያው ኢየሩሳሌምን ቀጠልኩኝ እና አሞኛል። ወደፊት ግን እንደዚህ ካመመኝ ደግሞ የመስራት እድሌም በጣም የመነመነ ሊሆን ይችላል ብዬ ነው የምገምተው። ግን እግዚአብሔርን እለምነዋለሁ እንዲያድነኝ፣ እቺ ጣቴ እንዳትበላሽብኝ ጸልያለሁ። ረጅም ጊዜ መስራት ሳይሆን እኔ ሁልጊዜ አልሰራም። በአጋጣሚ ነው እንግዲህ ግብዣ አጋበዝና ከኢትዮጵያ ውጭ ተጋብዤ ሄድና እንደዛ ነው እንጂ ይሄድናል እንደው ስራ በዝቶበት እጄ ለዚህ አልተዳረገም። ምናልባት እኔ ወይ ብርድ ነው ወይ ምንድን ነው እና ሕክምናም ጀምሬ ነበረ። ፊዚዮቴራፒም አድርጌያለሁ። ታብሌትም እየታዘዘልኝ ወስጃለሁ። ግን መፍትሄ አላገኘሁም። እንደገና ከዚህ እንትን ይልልህና ጀርባዬ ላይ ይሻገራል። አንገቴን ይሄንን ይይዘኛል። እንደገና ወደ እግሬ ይሄዳል እና እኔ በህይወቴ ጥና በሽታ አላውቅም እኔ ግን በአሁኑ ወደ 2 ዓመት ሊሆነኝ ነው እኮ ግን ይሄን ያህል እንትን አልሰጠሁትም። ዝም ብዬ በቃ ነገ ድናለሁ ምናምን እያልኩኝ እንትን አደርጋለሁ እና በተለይ ጧጧ ስነሳ ምን ያህል ስቃይ ያለ ይመስል ዛሬ በተለይ በጣም አሞኝ ነበር። አምላኬ ይሄን ስራ እንዴት ላደርገው ነው ዛሬ እንደው እቺን ስራ ብቻ አልኩኝ። እውነት ሌላ ቀን ይመመኝ የዛሬዋን ስራ ብቻ እንደው እንዴት ያወጣኛል ስል አሁን ያው እንዳየውን ስሞክር ይሄ እጄ ደከመብኝ። ትንሽ ሰራሁና ወደ ግርፎ ሄድኩኝ። ግርፎ ምንም አይለኝም ያው እንትን ይሄ ግን እንትን አለ እና አቤት አቤትን በደንብ አልተጫወቱም፣ አላራዘምኩትም። ያ ምክንያቱ ምንድነው? ህመም ወደፊት ምን እንደሚያደርገኝ እግዚአብሔር አላውቅም። ለሱ ጥየዋለሁ ዞሮ ዞሮ አቤት 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 እግዚአብሔር
አቤት 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 አምላክ አቤት አቤት የሰማዩ ጌታ የምድር ባለቤት የምወደው ልጅ በእርግጥ ምንድነው ለጡረታ ሲወጣ ለወደፊቱ እኛ እንኳን አልፈነዋል አንድ የሆነ ነገር እንደው ጡረታ ለሚወጡት ከጡረታቸው ውጪ እንደሆነ ነገር ቢደረግላቸው ጥሩ ነው ቢታመሙ ቢያስታምሟቸው እንደዛ ቢሆን ጥሩ ነው እኛ አልፈነዋል እኔ ከእንግዲህ ወዲህ ትንሽ ጊዜ ነው ያለኝ ብዙም አልቆይም ደግሞ ብዙ ቆይቼ ስቃይ ማየት አልፈልግም ለምን ኖር ያለው ጥሩ ህይወት አሳልፍ ያለው ምን እንደኔ ህይወቱን በጥሩ ያሳለፈ የለም ለብሻለሁ አግጫለሁ ብዙ ነገር አሳልፍ ያለው ግድ የለኝም ግን ተሰቃይቼ ተኝቼ ማየት አልፈልግም ያንተ ደመግቡ አቤት አቤት ሆኛለሁ ዘንድሮ አቤት 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 የኢትዮጵያ ህዝብ ደግ ነው እንዲሆንኩ ብትለው እጁን ይዘረጋል ይሄ ታወቀ ነገር ነው ግን ያንን እኔ አላደርግም ታመማለሁ ባለችኝ አቅሜ የምልህ እሄዳለሁ ህክምና የሚያድን ካለ ዶክተሩ ራሱን ሊያስከፍለኝ ይችላል እውነቴን ነው የምልህ እኔ ዶክተሩ ጋር ሄጄ እንደዚህ ነው አስናቀች አያስከፍለኝም እውነቴን ነው የምነግርህ ለካርድ እንኳን እንደማያስከፍለኝ አውቃለሁ ለምን ስም ነው ከማንም በልጭ አይደለም ሙያ አለኝ አገልግያለሁ ስም አለኝ እቺን ጣቴን ደግሞ ብዙ ሰው ይፈልጋታል እቺን ጣቴን ገብ እና ምንም ውስጥ አልገባም እንዲሆኛለውና እንዲያርጉልኝ ምናምን ነው አላረገው ጋዜጠኞች አትጠግቡ ሙዝጎ ይበቃል እሺ ተሳለሚው መጣው አይንና ጥርሱን አይንና ጥርሱ ደስ በጊዜ ሸኘ ነው ሽንቱ ማደሪያቶ ሲጓዝ አገኘ ነው